እውቀት ማለት ሰዎች በማንበብ ብዛት በማየት ብዛት አንድን ችግር አይተው በመተንተን ብዛት የሚወሰን አይደለም። እውቀት ማለት ችግር ፈቺ ማለት ነው። አወክ ማለት አንተ ችግር ፈታህ ማለት ነው። ችግር ለመፍታት በቅጡ ፕሮብለም አናላይዝ ማድረግ አፕሪሺየት ማድረግ ያስፈልጋል፣ መሰረት ነው። ያን ካደረክ በኋላ ግን በአክሽን ወደ መፍትሄ ነው መሄድ ያለብህ። እውቀት ችግር እስካልፈታ ድረስ በእውቀት መስፈርት ውስጥ ሊታይ የሚያስችል ብቃት አይኖረው። ነገርየውን በመተንተናችን በመናገራችን ብቻ አይሆን። ለምሳሌ ግሪን ዎሽ እና ግሪን ሌጋሲ በውድድር እንመልከት። ዓለም ላይ የኢንቫይሮንመንት አጀንዳ፣ የግሪን ትራንዚሽን አጀንዳ የሳር ቅጠሉ ነው። የሁሉም ሀገራት የመሪዎች፣ የአዋቂዎች፣ የተመራማሪዎች ሁሉ አጀንዳ ነው። አስተውለ ከሆነ በየ2 ዓመቱ ኮፕ እየተባለ የሚዘጋጅ ስለ ኢንቫይሮንመንት የሚወራበት ኮንፈረንስ አለ። እኔ እንኳን 2 ጊዜ ተሳትፌያለሁ እና በእነዚህ ኮንፈረንሶች ላይ በጣም በብዙ ሺህ የሚቆጠር ሰው የሚሳተፈው፣ በጣም በርካታ መሪዎች ይገኛሉ። ብዙ የሚያማምሩ ንግግሮች ይደረጋሉ፣ ብዙ ሰልፎች ይደረጋሉ። አንድም ሰው ችግኝ አይተክልም። የምናወራው ስለ ኢንቫይሮንመንት ነው። ብዙ ንግግር ነው የሚደረገው፣ ግን ፕራክቲካሊ አክሽን የለም። ለዚህ ነው አክቲቪዝም ኢንቫይሮንመንትን አይቀይርም አክሽኒዝም ነው የሚቀይረው የሚል ሐሳብ የምናራምደው። ብዙ ጊዜ አክሽን ያስፈልጋል። በንግግር ብቻ ነገርየውን ማንቃት ተገቢ ነው። ማንቃት ግን ማድረግ ከሌለበት ብቻውን ዋጋ የለውም።